አንተ ስትመጣ ወደ ጓዳው የሚገባ ልጅ እንዳታሳድግ ና ባባዬ ምን አጠፋው በለው ባባ መጣ ብሎ እኮ አልጋ ስር የሚደበቃል ለምን ስትለው በቃ ሁሌ ሲገባ መኮሳተር ነው ሌላ የለውም ይላል ለምን ከየት የመጣ ነው አንተ ማን ነብዩ አለይሂ ሰላቱ ወሰለም ሞዴል ያረሉ እንዴ ሕፃን ልጅ እኮ ይዝናናባቸው ነበር እዚህ ጭንቅላታቸው ላይ ሱጁድ ላይ ተደፍተው ሕፃን ልጅ ይጫወትባቸው ነበር እሳቸው ከሱጁድ ቀና የሚሉት መቼ ነው ሕፃን ልጅ ጫወታውን ሲጨርስ እኛስ ብንሆን ወርወር ነው የምናደርገው ምን አይነት ነገር ነው አላህ ቤት መጥቶ የሕፃን ልጅ ይላል አይደል መሆን የለበት ከቤተሰብ ጋር ነፃ እናድርግ እስልምናችን የእውነት ቤት ውስጥ እናስገባ ቆሎ ይብሉ አታበሳጫቸው ሽሮ ይብሉ ፈገግ አድርጓቸው ማልቅ ሀብት አላህ ሰጥቶናል ፈገግ ብለን እንዲኖሩ አብሽሩ አላህ ላሳካልንም ያሳካልናል እዚህ ካልተሳካ አኺራ ላይ እናገኘዋለን አባት መጣ ብለ የተለየ ስሜት አታሳይ ኑ ልጆች አብረን እንብላ በል አብሮ መብላት ረህመት ያመጣል በሁለት ጉንጭ የሚበላ ልጅም ካለ በአንድ ጉንጭ ብላ ትለዋል ቆንጆ ስጋ አግኝቶ ጠለፍ ሲያደርግ አይ አካፈል ለልጆቹ ትላለህ ብዙ መማማሪያ ነው ቢስሚላህ ካላሉ ቢስሚላህ እንዲሉ ታዛለ ልጆቻችን ላይ ነው መስራት ያለብን እንጂ ምናስፈራባት አደራ እንዳንሆን አደራ ካስፈራን ከማን ጋር ይነጋገራሉ በቃ የሚያናግሩት ሰው ከሌላቸው ከማን